ውድ ኤም ሃንተር ትሬዲንግ ፋሚሊ እንዴት ናችሁ? አብዛኞቻችሁ ቴሌግራም ላይ በጠየቃችሁ ጥያቄ መሰረት ፋንዳሜንታል አናላይሲስን እንዴት እንደምንሰራ እንዴት እንደምንጠቀም ኒውሶችን፣ ኢኮኖሚክ ሪፖርቶችን፣ ኢኮኖሚክ ዳታዎችን የት ላይ እንደምናገኝና እነሱን ካገኘን በኋላ የት ላይ እንደምንጠቀም አሳየን ብላችሁ አጠቃቀሙን ቴሌግራም ላይ አብዛኞቻችሁ ጠይቃችሁኝ ነበር። ስለዚህ ዛሬ ይሄንን ኮርስ በሁለት ፓርት ቪዲዮ አዘጋጅቼላችኋለሁ። የመጀመሪያው ፓርት ቪዲዮ በቲዮሪ መልኩ ሲሆን ፋንዳሜንታል አናላይሲስ ምንድነው፣ የትስ ላይ ነው የምናገኘው፣ ካገኘን በኋላ ምን አይነት ናቸው ዜናዎቹ፣ ሪፖርቶቹ፣ ካገኘን በኋላ ምንድነው የሚፈጠረው፣ ከተፈጠረ በኋላ እኛ ምንድነው ማድረግ ያለብን ሲፈጠርና ከተፈጠረ በኋላ የሚለውን በሁለት ቪዲዮ ፓርት ሰርቼ መለቀላችሁ ይሆናል። እንግዲህ እንደምታዩት እዚህ ጋር ኤም ሃንተር ትሬዲንግ ቻናላችን 147 ሰብስክራይበር ደርሷል። እንግዲህ በጣም አመሰግናለሁ ሰብስክራይብ ያደረጋችሁ ያላችሁ ልጆች የምታበረታቱኝ። እንደዚህ አይነትና ሌሎች ተመሳሳይ ጠቃሚ የትሬዲንግ ቪዲዮዎች የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ በማድረግ ሰፖርት ማድረግ ትችላላችሁ። ወደ ትምህርቱ እንለፍ ማለት ነው። እሺ ፋንዳሜንታል አናላይሲስ ወይም መሰረታዊ ትንተና ምን ማለት ነው? በፎሬክስ ውስጥ ወይም በትሬዲንግ ዓለም ውስጥ ይህ ፋንዳሜንታል አናላይሲስ የምንለው ወይም ደግሞ መሰረታዊ ትንተና የምንለው ነገር ምንድነው የሚለው ነው የምናየው። ፋንዳሜንታል አናላይሲስ ብሎ ማለት የአንድ ማርኬት ወይም የአንድ አሴት ዋጋ ለምን እንደሚንቀሳቀስ ለመረዳት ከኢኮኖሚ ጋር የተያያዙ ዜናዎችንና መረጃዎችን በመጠቀም የምንረዳበት ፕሮሰስ ወይም ደግሞ ሂደት ነው ማለት ነው። የኢኮኖሚ ዜናዎችን፣ መረጃዎችን፣ ሪፖርቶችን በመጠቀም ማርኬቱ ለምን ወደታችንና ወደ ላይ ከፍና ዝቅ እንደሚል ለምን እንደሚቀንስና እንደሚጨምር የምንረዳበት ፕሮሰስ ይሄ ፋንዳሜንታል አናላይሲስ ነው የምንለው። ፋንዳሜንታል አናላይሲስ ማርኬቱ ጋር የት ላይ መግባት እንዳለብን አይነገረንም። ጀስት እሱ የሚነገረን ምንድነው ለምን ዋጋው እንደሚጨምርና እንደሚቀንስ ነው ማለት ነው። ስለዚህ ፋንዳሜንታል አናላይሲስ ዋይ ፕራይስ ሙቭስ የሚለውን ጥያቄ ነው የሚመልስልን ማለት ነው። ቴክኒካል አናላይሲስ የምንለው ደግሞ የት ጋር መግባት እንዳለብን ማርኬቱ ላይ የቱ ጋር ባይና ሴል ማለት እንዳለብን ነው ማለት ነው የሚነገረን። ስለዚህ እዚህ ጋር መያዝ ያለባችሁ ፋንዳሜንታል አናላይሲስ ብሎ ማለት ለምን የአንድ አሴት ዋጋ እንደሚጨምርና እንደሚቀንስ ነው በአጠቃላይ የሚነገረን ማለት ነው። ስለዚህ ይሄ ፋንዳሜንታል አናላይሲስ ትሬደሮች የት ነው ኒውሱን፣ ዜናዎቹን፣ ሪፖርቶችን የሚያገኙት የት ነው የሚለውን በምናይበት ጊዜ በጣም ብዙ ምንጮች አሉ የኒውስና ኢኮኖሚክ ሪፖርቶች ያሉበት። ግን ከዛ ሁላ በጣም ታዋቂ የምንለው ፎሬክስ ፋክተሪ የምንለው አፕሊኬሽን ወይም ደግሞ ፎሬክስ ፋክተሪ የምንለው ዌብሳይት ነው ማለት ነው። ይሄን ዌብሳይት ክሮም ላይ ሄዳችሁ ማግኘት ትችላላችሁ። እሱም ቀጣይ በፕራክቲካል ፓርት ላይ የማሳያችሁ ይሆናል ማለት ነው። ይሄ ፎሬክስ ፋክተሪ እንደምታዩት ኢሜጁ ይሄን ነው የሚመስለው ሎጎ። ይሄ ፎሬክስ ፋክተሪ በውስጡ የሴንትራል ባንክ፣ የፌዴራል ሪዘርቭን፣ የባንክ ኦፍ ዩሮፕን እና በጣም ብዙ የተለያዩ ባንኮችን ዳታ የያዘ ነው በውስጡ። የገቨርንመንት ኢኮኖሚክ ሪፖርት፣ የመንግስትን የኢኮኖሚክ ሪፖርቶችን በውስጡ አጠቃሎ የያዘ ነው። ስለዚህ ይሄ ፎሬክስ ፋክተሪ ሁሉንም ጥቅልል አድርጎ አንድ ቦታ ኮሌክት አድርጎ ስለያዘ እኛ በዋናነት ይሄን ነው የምንጠቀመው ማለት ነው። ስለዚህ እሱን ቀጣይ በፕራክቲካል ፓርት እንዴት እንደምንገባና የት እንደምናገኘው አንድ በአንድ ማሳያችሁ ይሆናል ማለት ነው። እሺ ስለዚህ አሁን ይሄንን ካል ስንት አይነት ዜናዎች አሉ፣ እነዚህ ዜናዎች ደግሞ እኛ ለየትኞቹ ነው በደንብ ትኩረት ሰጥተን መከታተል ያለብን የሚለው ነው የምናየው። በዋናነት 3 አይነት ዜናዎች አሉ በማርኬቱ ላይ በፋንዳሜንታል አናላይሲስ ላይ ማለት ነው። የመጀመሪያው ሃይ ኢምፓክት ኒውስ እንለዋለን፣ የሁለተኛው ደግሞ ሚዲየም ኢምፓክት ኒውስ እንለዋለን፣ የሶስተኛው ደግሞ ሎ ኢምፓክት ኒውስ። ሃይ ኢምፓክት ኒውስ ማለት ማርኬቱ ላይ በጣም ተጽዕኖ የሚያደርሰው የዜና አይነት ሲሆን፣ ሚዲየም የምንለው ደግሞ መካከለኛ የሆነ እንቅስቃሴ ያለው፣ ሎ ኢምፓክት ኒውስ የምንለው ደግሞ ምንም አይነት ማርኬቱ ላይ ምንም እንትን ሊያደርስ የማይችለው ነው ማለት ነው። ስለዚህ እኛ ከነዚህ ከሶስቱ ውስጥ በደንብ በትኩረት ማየት ያለብን ሬድ ኒውስ ወይም ደግሞ ሃይ ኢምፓክት ኒውስ ነው ማለት ነው። ስለዚህ እነዚህ ሶስቱን ዜናዎች በከለር ነው የምንወክላቸው። ሃይ ኢምፓክት ኒውስ ቀይ ከለር ሲሆን ወይም ደግሞ ቀይ ባንዲራ ሲሆን የሚሰጠው፣ ሚዲየም ኢምፓክት ኒውስ ደግሞ ብርቱካናማ ነው ማለት ነው። ሎ ኢምፓክት ኒውስ ደግሞ ቢጫ ናት ማለት ነው። ስለዚህ ሃይ ኢምፓክት ኒውስ ምንድነው ማርኬቱን አግሬሲቭሊ በጣም ነው ከአንድ ቦታ ወደ ሌላ ቦታ ወደ አንድ ዳይሬክሽን ይዞ የሚሄደው ማለት ነው። ለምሳሌ በአንድ ቦታ ቻርጎ ሊቀንሰው ይችላል፣ በአንድ ደግሞ ወደ ላይ ሊጨምረው ይችላል። ሚዲየም ኢምፓክት ኒውስ የምንለው ደግሞ ኖርማል ሙቭመንት ነው። ያን ያህል ማርኬቱ ላይ ምንም አይነት ተጽዕኖ ወይም ደግሞ ማርኬቱን ሙቭ አያደርግም፣ ትንሽ ሊያንቀሳቀስ ይችላል። ሎ ኢምፓክት ኒውስ የምንለው ደግሞ ምንም ተጽዕኖ የሌለው ነው። ስለዚህ እኛ ለዚህ ለሚዲየም ኢምፓክት ኒውስ እና ለሎ ኢምፓክት ኒውስ ምንም እኛ ምን አንሰጥም ማለት ነው፣ ትኩረት አንሰጥም ማለት ነው። የኛ ትኩረታችን የሚሆነው ሃይ ኢምፓክት ኒውስ ላይ ነው ማለት ነው። ሃይ ኢምፓክት ኒውስ የሚባሉት አሁን ለምሳሌ ሶስቶቹ ኤግዛምፕሎች ናቸው የሃይ ኢምፓክት ኒውስ፣ የሲፒአይ፣ ኤንኤፍፒ ኢንተረስት ሬት የምንላቸው ማለት ነው። እነዚህ ሶስቶቹ ሲፒአይ ብሎ ማለት ፕራይስ
ኮንሱመር ፕራይስ ኢንዴክስ፣ ነን ፋርማል ፓይሮል እና ኢንተረስት ሬት የምንላቸው አይነቶች ናቸው ማለት ነው። ምን እንደሚመስሉ በፎሬክስ ፋክተሪ ላይ ላሳያችሁ። እንግዲህ እንደምታዩት እዚህ ጋር የምታዩት የፎሬክስ ፋክተሪ ኢንተርፌስ ነው። ገና ወደ ፎሬክስ ፋክተሪ ገብታችሁ የኒውስ ካላንደሩን በምታዩበት ጊዜ እንደዚህ ነው የሚያመጣላችሁ። እዚህ ጋር በጣም ብዙ መስተካከል ያሉባቸው ፊልተር አውት መደረግ ያሉባቸውን መስተካከል ያሉባቸው ሴቲንጎች አሉ። እሱም በፕራክቲካል ሴሽን ላይ የማሳያችሁ ይሆናል። ነገር ግን እዚህ ጋር እንደምታዩት መጀመሪያ ላይ እቺ ብርቱካናማዋ አለች ኤምፓየር ስቴት ማኑፋክቸሪንግ ኢንዴክስ የሚለው እሷ ሚዲየም ኒውስ ናት። አራቶቹ ደግሞ እዚህ ጋር ቢጫዎቹ ሃይ ኢምፓክት ኒውሶች ናቸው። ቀያዮቹ ደግሞ ከዚህ በታች ያሉት በሙሉ እነዚህ ሎ ኢምፓክት ኒውስ ናቸው። ቀያዮቹ ደግሞ ሃይ ኢምፓክት ኒውስ ናቸው። ስለዚህ እኛ በጣም በትኩረት ማየት ያለብን ሃይ ኢምፓክት ኒውስ ነው ማለት ነው። ይሄ ቢጫዎቹና እዚህ ጋር የምታዩትን ብርቱካናማዎቹን እነዚህ ፊልተር አውት አድርገን በኋላ እንዴት ሴቲንግ ላይ እንደምናስተካክል አሳያችኋለሁ። እነሱም የማይካተቱ ናቸው ማለት ነው። ስለዚህ እዚህ ጋር የምናየው በዋናነት ምንድነው ሶስት ነገሮችን ነው። የመጀመሪያ እዚህ ሃይ ኢምፓክት ኒውስ ላይ ፕሪቪየስ ላይ የነበረው ምንድነው፣ ፎርካስት ላይ የነበረው ምንድነው፣ አክቹዋል ላይ ደግሞ የሚፈጠረው ምንድነው የሚለውን ካወቅን ፋንዳሜንታል አናላይሲስን አውቀናል ማለት ነው። እዚህ ጋር እንደምታዩት ፕሪቪየስ የሚል አለ፣ ፎርካስት የሚል አለ፣ ከዛ አክቹዋል የሚል አለ ማለት ነው። እንደምታዩት ፕሪቪየሱ እዚህ ጋር ዳታዎች አሉ፣ ፎርካስቱን እዚህ ጋር እንደምታዩት ዳታዎች አሉ። አክቹዋሉ ግን እዚህ ጋር ምን የለም፣ ገና ነው፣ ዳታው አልወጣም ማለት ነው። ቀጣይ ማክሰኞ ላይ ለምሳሌ ዲሴምበር 16 ማክሰኞ ላይ በዩኤስዲ ላይ ማለት ነው ዩኤስዲ ከረንሲ ላይ 10 ሰዓት ተኩል እነዚህ 1 2 3 4 5 የምታዩዋቸው እነዚህ 5 ኒውሶች ይወጣሉ ማለት ነው። በዛን ሰዓት ላይ እኛ ምንድነው መጠቀቅ አለብን ማለት ነው። ምን ማድረግ እንዳለብን እሱን በቀጣይ መነግራችሁ ይሆናል። ፕሪቪየስ ማለት ለምሳሌ እዚህ ጋር ሪታይል ሴልስ ላይ ሪታይል ሴልስ ፕሪቪየስ ላይ የነበረው 0.2% ነበር። አሁን ደግሞ ቀጣይ ላይ ይሆናል ተብሎ የተገመተው ፎርካስት ማለት ወደፊት ይሆናል ተብሎ የሚገመተው ነው። እሱ በዛው ይቀጥላል ተብሎ ነው። አሁንም 0.2% ነው፣ ምንም አይጨምርም አይቀነስም ተብሎ ነው ማለት ነው ዶላር ላይ። ይሄ አክቹዋሉ ላይ ግን ይሄ ዜና ሲወጣ ከ0.2 ወደ 0.3 ካደገ ስለዚህ እድገት አሳይቷል። ስለዚህ ለዩኤስዲ ምንድነው ጥንካሬ ነው ማለት ነው። ከዩኤስዲ ጋር የተያያዙ ፔሮች ደግሞ ማንኛውም ይወርዳሉ ወይም ደግሞ ይቀንሳሉ ማለት ነው። ልክ እንደ ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ፣ ጎልድ ሊሆን ይችላል ማለት ነው። ነገር ግን ከ0.2 ወደ 0.1 ከቀነሰ ጎልድ ተዳከመ ወይም ደግሞ አቅሙን አጣ ማለት ነው። ስለዚህ ከዩኤስዲ ጋር የተያያዙ ፔሮች ይጨምራሉ ማለት ነው። እንደ ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ ምናምን ያሉት ማለት ነው። እነዚህ ቤስ ከረንሲያቸው ላይ ሌላ ከረንሲ ሆኖ ነገር ግን ኮድ ከረንሲው ላይ ዩኤስዲ የሆኑት ማለት ነው። እዚህ ጋር ደግሞ መስተካከል ያሉባቸው ሴቲንጎች አሉ። እነዚህም በሙሉ እዚህ ጋር የምታዩት ፊልተር አውቷን፣ ታይሙን፣ ዴቱ ምናምን ያንን በእንትን ማሳያችሁ ይሆናል። ስለዚህ እነዚህን እዚህ ጋር ሶስት ነገር ነው ማወቅ ያለባችሁ። ሃይ ኢምፓክት ኒውስ ላይ ነው እኛ ፎከስ የምናደርገው። ከዛ ደግሞ ፕሪቪየስ ፎርካስት እና አክቹዋል ዳታውን እናያለን ማለት ነው። ከዛ ዴቱን እና ታይሙን ነው ማለት ነው። እኔ ሶስቱን ካወቃችሁ ፋንዳሜንታል አናላይሲስን አጠቃላችሁ ጨርሳችኋል ማለት ይቻላል ማለት ነው። ስለዚህ አሁን እዚህ ጋር ዜናው በሚኖርበት ጊዜ ምንድነው የሚፈጠረው የሚለውን ነው የምናየው። ዜናው ከመውጣቱ በፊት፣ ዜናው ሲወጣና ዜናው ከወጣ በኋላ ምንድነው የሚሆነው የሚለውን ነው የምናየው። ዜና ከመውጣቱ በፊት እንግዲህ ዜና በሚኖርበት ሰዓት ዜና ገና አሁን ለምሳሌ 10 ሰዓት ተኩል ላይ ዜኛው ላይ እንደምታዩት 10 ሰዓት ተኩል አይደለ እነዚህ 5 ዜናዎች የሚወጡት። እነዚህ ዜናዎች ከመውጣታቸው በፊት ስማርት መኒ ፖዚሽናቸውን ቢውልድ ያደርጋሉ። ስማርት መኒ ማለት እነማን ናቸው? እዚህ ጋር የምታዩቸው ትላልቅ ባንከሮች፣ ሄጅ ፈንደሮች፣ ቢሊነሮች ገንዘባቸውን በቢሊየን እና በትሪሊየን የሚቆጠሩ ገንዘቦች የሚያንቀሳቀሱ እነዚህ ሰዎች ምን ያደርጋሉ? ፖዚሽናቸውን ቢውልድ ያደርጋሉ። በዛ ሰዓት ላይ ማርኬቱ ስሎው ነው፣ ቀስ ብሎ ወይም ደግሞ ማኒፑሌት ነው ማርኬቱ። ማኒፑሌት ማለት ምንድነው? ለምሳሌ ዜናው ከመጣ በኋላ ባይ የሚሄድ ከሆነ ወይም ዜናው የሚጨምረው ማርኬቱን ይዞት የሚሄድ ከሆነ ወደ ላይ እነሱ አውቆ የሴል እንትን ያዘጋጃሉ ማለት ነው። ለማን? ለሪታይል ትሬደሮች። ለምንድን? ሪታይል ትሬደሮችን ወጥመድ ውስጥ ትራፕ ውስጥ ለመክተት ማለት ነው። ሪታይል ትሬደር ማለት እኛ ነን። ሪታይል ትሬደር ብሎ ማለት ቀጥታ ትርጉሙ የችርቻሮ ንግድ ትሬደር ማለት ነው። ስለዚህ ልክ ዜናው ሲቀነስ ሲለቀቅ ዜናው ያቺ በጣም ተዳክማ የነበረችው ትንሽዬ እንቅስቃሴ የነበረው ፔር በአንድ ጊዜ ሃይሊ ቮላታይል ይሆናል። አንዴ ወደ ላይ ይወጣል፣ አንዴ ወደ ታች ይሄዳል። ያን ጊዜ ደግሞ ምን ይፈጠራል? ስፕሪድ ይፈጠራል። ስፕሪድ ከተፈጠረ ደግሞ ፌክ አውት ጭምርም ስለሚፈጠር እናንተ በዛ ሰዓት ፖዚሽን ከፍታችሁ ከሆነ ባይ ወይም ሴል ብላችሁ ከሆነ ለምን ስቶፕ ሎስ ለራሱ ኢቭ የምታስቀምጡ ፖዚሽናችሁን ሪስፔክት አያደርግም ማለት ነው። እንዳለ አካውንታችሁን ብሎ ነው የሚያደርግባችሁ። ስለዚህ ይሄ ነው የሚፈጠረው ማለት ነው። ዜናው ሲለቀቅ ሃይ ቮላታይል ይሆናል፣ ስፕሪዱ ይጨምራል፣ ፌክ ሙቭመንት ይቀላል። ልክ ዜናው ተለቆ ከ15 ደቂቃ በኋላ ግን ማርኬት ወደ ሪል ዳይሬክሽኑ ይመለሳል፣ ስትራክቸሩ ፎርም ይሆናል። ፕሮፌሽናል ትሬደሮች ያኔ ነው ማለት ነው ወደ ማርኬት የሚገቡ። ስለዚህ እናንተም እንደ ፕሮፌሽናል ትሬደሮች ከ15 ከ20 ደቂቃ በኋላ ዜናው ከወጣ ከተለቀቀ በኋላ ነው መግባት ያለባችሁ ማለት ነው። አዘርዋይስ ዜናው ሳይለቀቅ
ወይም ደግሞ ዜናው ተለቆ ከገባችሁ ጋምብሊንግ ነው የሚሆነው፣ ያ ትሬዲንግ አይደለም ማለት ነው። እዚህ ጋር በጣም መጠቀቅ አለባችሁ። እሺ እዚህ ጋር እኛ ምን ማድረግ አለብን? ዜናዎች በሚኖርበት እንደዚህ ዜናዎች ኢኮኖሚክ ሪፖርቶች በሚኖሩበት ጊዜ እኛ ምን ማድረግ አለብን የሚለውን ነው እዚህ ጋር ማሳያችሁ ማለት ነው። እኛ ሁለት ነገር ነው ማድረግ ያለብን። አንደኛ ማድረግ የሌለብን ነገር እና ሁለተኛ ማድረግ ያለብን ነገር ማለት ነው። ማድረግ የሌለብን ዜና ካለ እኛ ማድረግ የሌለብን ምንድነው? ምንም አይነት ማርኬት ኦርደር ማስቀመጥ የለብንም። ባይም ሴል የሚል ኦርደር ማስቀመጥ የለብንም። ሁለተኛ ደግሞ ምንም አይነት ስቶፕ ኦርደር ማስቀመጥ የለብንም። ሶስተኛ ላይ ደግሞ ምንም አይነት ጋምብል ማድረግ የለብንም። ጋምብል ማድረግ የለብንም ማለት አብዛኛው አሁን እኔ ያዩ ትሬደሮች ምን ያደርጋሉ? ልክ ኒውስ ሲለቀቅ ጠብቀው ባይ ሴል የሚሉ አሉ። ያ በጣም ከባድ ኒውስ ለምሳሌ ወደ ላይ የሚሄድ ከሆነ መጀመሪያ ወደታች ሄዶ ወደ ላይ ሊሄድ ይችላል። ወደታች የሚሄድ ከሆነ ደግሞ ወደ ላይ ሄዶ ትንሽ ወደታች እንደገና በጣም ሊሄድ ይችላል ማለት ነው። ስለዚህ ያንኛን ያስወጣናል ስቶፕ ሎሳችንን እየወሰደ ማለት ነው። ስለዚህ እኛ ምንም አይነት ማርኬት ኦርደርም ሆነ ስቶፕ ኦርደርን ምንም አይነት ትሬድ ማድረግ አይጠበቅብንም። ማድረግ ያለብን ደግሞ ምንድነው? ከማርኬቱ ርቀን በአይናችን ብቻ ባይም ሴልም ሳንል ዝም ብለን እስኪ ማርኬቱ ላይ ምንድነው የሚፈጠረው የሚለውን ነገር በአይን ብቻ ማየት አለብን ማለት ነው። ቢያንስ ለ5 ለ15 ደቂቃ እስከ 20 ደቂቃ ከማርኬቱ መራቅ አለብን። ከተለቀቀ ከወጣ በኋላ ነው ያልኩት። ለምሳሌ ዜናው ከወጣ በኋላ ለ20 ደቂቃ ማርኬቱ ላይ መግባት የለብንም። ትክክለኛ ስትራክቸር እስክናገኝ ድረስ ማለት ነው። እና ደግሞ ማርኬቱ ኮንፈርም እስኪሆን ድረስ ይሄን ምን ማድረግ ያለብን ማለት ነው። ስለዚህ ይሄን ይመስላል። አሁን ደግሞ ወደ ፕራክቲካል እንትኑ ወስጄ አንድ በአንድ የማሳያችሁ ይሆናል። እንዴት አድርጋችሁ ሰርች እንደምታደርጉ፣ እንዴት አድርጋችሁ ፊልተር አውት አድርጋችሁ መጠቀም እንደምትችሉ ሁሉ ነገር ማሳያችሁ ይሆናል። አብራችሁኝ ሁኑ።